ጤና ይስጥልኝ ዶክተር ምርትዘር በቀለ ባላለው በአፊላስ ጠቅላላ ሆስፒታል የጽንስና ማህፀን ስፔሻሊስት እንዲሁም የማህፀን ካንሰር ህክምና ሳብ ስፔሻሊስት ሆኜ ያገለገልኩ እገኛለሁ። ዛሬ በዚህ መድረክ የተገኘሁት ማህፀን ካንሰርን በተመለከተ ገለጻ ለማድረግ ነው። ይህ ካንሰር በአፊላስ ጠቅላላ ሆስፒታል በጽንስና ማህፀን ህክምና ክፍል ውስጥ ከምሰጣቸው አገልግሎቶች መካከል አንደኛው የዚህ በሽታ ምርመራና ህክምና ሆኖ ይገኛል። ይህ የማህፀን ጫፍ ካንሰር የሚባለው በሀገራችን በአመት እስከ 8000 ሴቶች ላይ እንደውም ከዛ በላይ ሴቶች ላይ የሚከሰት የሞት ምጣኔ በማምጣትም በአመት ከ5000 በላይ ሴቶችን በሀገራችን የሚገድል በሽታ ሆኖ እናገኘዋለን። እንዲሁም በአጠቃላይ ከሀገራችን ከሚከሰቱ ካንሰሮች ውስጥ ከጡት ካንሰር ቀጥሎ ሁለተኛው በገዳይነት ግን አንደኛ ካንሰር ሆኖ እናገኘዋለን። እንግዲህ መንስኤዎቹን ወይም የመምጫ መንገዶችን ለመግለጽ ያህል ይሄ ካንሰር እንደ አስፈላጊ መንስኤ ወይም ደግሞ መኖር ያለበት ለዚህ ካንሰር መከሰት መኖር ያለበት ተብሎ የሚጠቀሰው ሴቶች የማህፀን ጫፍና ሌሎች ብልቶቻቸው በሂውማን ፓፒሎማ ቫይረስ ወይም ኤችፒቪ ኢንፌክሽን መከሰት ነው። ይህ የሂውማን ፓፒሎማ ኢንፌክሽን ሲኖር እንዲሁም ከሱ ተጨማሪ ተጓዳኝ ነገሮች ሲኖሯቸው የማህፀን ጫፍ ካንሰር የመከሰት ድሉ በጣም የሰፋ ይሆናል። እነዚህ ተጓዳኝ የምንላቸው ከኤችፒቪ ቫይረስ ኢንፌክሽኑ ተጨማሪ የኤችፒቪ ቫይረሱ በሰውነታቸው ውስጥ በተለይ እዛ የማህፀን ጫፋቸው አካባቢ ላይ በብዛት እንዲቆይና የኖርማል ሴሎችን ለውጥ አምጥቶ ቅድመ ካንሰርነት ወደ ካንሰርነት እንዲያድግ የሚያደርገው ሁኔታዎች ሲኖሩ ነው። እነዛ ሁኔታዎች ምንድናቸው? አንደኛው ሴቶቹ ብዙ ወንዶች ጋር ግንኙነት ያደርጉ ወይም ደግሞ ብዙ የሴት ጓደኛ ያላቸው ወንዶች ጋር ግንኙነት የሚያደርጉ ወይም ወዳጅነት የሚፈጥሩ ሴቶች ጋር ይህ ነገር ይከሰታል። ሌላው በተለያየ ምክንያት የበሽታ መከላከል አቅማቸው ደካማ የሆነ እንደዚህ ኤችአይቪ ኢንፌክሽን ነው አብዛኛው እዚህ ጋር የሚያጋጥመው ሰው በአብዛኙ እነዚህ ኤችአይቪ ኢንፌክሽን ያላቸው ወይም ኤችአይቪ ኤድስ ታካሚዎቻችን የበሽታ መከላከል አቅማቸው ደካማ ስለሆነ ይሄ ሂውማን ፓፒሎማ ኢንፌክሽን ሲኖራቸው እዛው የማህፀን ጫፋቸው አካባቢ ለብዙ ሰዓታት ለብዙ ዓመታት ስለሚኖር ለማህፀን ጫፍ ቅድመ ካንሰር እና እንዲሁም ከዛ በኋላ ወደ ካንሰር የማደግላቸውን በጣም ይጨምረዋል። ሌሎቹ በተጓዳኝ ከኤችፒቪ ኢንፌክሽን በተጨማሪ የሚኖሩት ላይክ አጫሽ የሆኑ ሴቶች ላይ ይህ ነገር ይከሰታል። እንዲሁም በተለያዩ ምክንያቶች ኑሮ አቅማቸው ደከም ያሉ እነዚህ ድሃ ናቸው የሚባሉ ሴቶች ላይ ይሄ ነገር በብዛት ይከሰታል። ከዛ ተጨማሪ በተለይ እድሜያቸው ገና ለጋ ያሉ ግንኙነት የጀመሩ ሴቶች ላይ ይሄ ነገር በብዛት ይከሰታል። እንዲሁም እንደ ትልቅ አጋላጭ የሚፈጠረው ማንኛውም ጤነኛ ሰው ሆኖ ጥሩ ኑሮ ያለው ሆኖ አጫሽም ሆኖ ይህ ካንሰር የመከሰት እድል ስላለው ምርመራ አድርጎ በጊዜው ህክምና ያደረጉ ሰዎች እንደ አንድ አጋላጭ ምክንያት እንዳላቸው የሚጠቀስበት አጋጣሚ ነው ያለው። ወደ ምርመራዎቹ ለማለፍ ያህል የማህፀን ጫፍ ካንሰር ምርመራዎቹ በዓለም አቀፍ ደረጃም በሀገራችን በብዛት የሚታወቁ የራሱ የሆነ የቅድመ ካንሰር ደረጃ ያለው የራሱ የሆነ የካንሰር ደረጃ ያለው ቅድመ ካንሰሩን መርምረን እንድናክመው ብዙ ዓመታትን እድል የሚሰጠን ካንሰሩን እናገኘዋለን። ይህም የሆነበት ምክንያት በስርዓት ከተጠቀምናቸው ጥሩ የሚባሉ የመመርመሪያና አስቀድሞ ካንሰር ሳይሆን ቅድመ ካንሰር ደረጃውን የማወቅ የሚቻልበት ስለሆነ ነው። እነዚህ ምርመራዎች በሀገራችን ያሉት አንደኛው ምርመራ አሲቲክ አሲድ ምርመራ ወይም ደግሞ በተለምዶ ህዝባችን አቸቶ ብሎ የሚያውቀውን እሱ የራሱ ዝግጅት ኖሮት የራሱ ደረጃ ኖሮት እሱን የማህፀን ጫፋቸውን በመቀባት እነዚህ ወደ ቅድመ ካንሰርነት ወይም ካንሰር የተቀየሩ ሴሎችን በማየት እንዲሁም ካየን በኋላ እነዛ በሽታ የሚገኙ ሴቶችን በማከም አንደኛው የምርመራና የህክምና አይነት ይሆናል ማለት ነው። ሌላኛው ፓፕ ቴስት የሚባለው ነው። ይሄ ፓፕ ቴስት እንግዲህ እነ አውሮፓና አሜሪካ ሰርቫይካል ካንሰር ወይም ደግሞ የማህፀን ጫፍ ካንሰር ምጣኔያቸውን በ70% በላይ የቀነሱበት በስርዓት ከተጠቀምንበት ብዙ ሴቶቻችንን ከዚህ ካንሰር ልናድንበት የምንችለው ምርመራ ነው። ካንሰር ምርመራ አይነቱ ይሄ የፓፕ ቴስት የሚባለው ከማህፀን ጫፋቸው ላይ በተለያዩ መሳሪያዎች ናሙና በመውሰድ ለላቦራቶሪ ወስደው በፓቶሎጂስት በማሳየት እነዛ መጥፎ የሆኑ ወይም ደግሞ የካንሰር ነው ቅድመ ካንሰር የሚያሳይ ሴሎችን መኖራቸውን አለመኖራቸውን በማረጋገጥ ከዛ በኋላ ህክምናውን መወሰን ማለት ነው። ሁለቱም የአቸቶም ቀብተን የምናየውም የፓፕ ቴስት ወይም ፓፕሲሜር የምንለውም ሁለቱም በአፊላስ ጠቅላላ ሆስፒታል እየተሰጡ ይገኛሉ። ከዛ በተጨማሪ አንዳንድ ጊዜ ፓፕ ቴስትም አቸቶ ቀብተንም ከምናየው በኋላ የአጉሊ መነጽር ተጨማሪ ድጋፋዊ ህክምና እነዚህኞቹን የማህፀን ጫፍ ካንሰርን የቀባነውን አሲቲክ አሲድ እና እንዲሁም ፓፕሲሜራቸው አብኖርማል በሚሆንበት ሰዓት አንዳንድ ጊዜ ተጨማሪ ምርመራዎችን ለምሳሌ እንደ አጉሊ መነጽርም ከዚሁ በአፊላስ ጠቅላላ ሆስፒታል እሱን በመታገዝም በማከም ላይ የሚገኝ መሆኑን ለመግለጽ እንወዳለን። ምልክቶቹን ለመናገር ያህል በአብዛኛው የቅድመ ካንሰር ደረጃ ላይ ያለ ምንም አይነት ምልክት ላይኖረው ይችላል። በአብዛኛው ሰዎቹ ልክ እንደዚህ እንደ ሽንት ቱቦ ኢንፌክሽን አይነት ማህፀን አካባቢ ህመም፣ በተለይ ከእምብርት ያለ ህመም እንዲሁም እንደዚህ ፈሳሽ ሲኖራቸው እንደዚህ የቅድመ ካንሰር ምልክት ሊመስላቸው ይችላል። ግን በአመዛኙ በጣም early የሚባለው የመጀመሪያ አካባቢ ደረጃ ካንሰሮችና
ሙሉ በሙሉ በሚባል ደረጃ ቅድመ ካንሰሮቹ ምንም አይነት ምልክት ላይኖራቸው ይችላል። እነዚህ አይነት ነገሮች የሚታወቁት ምርመራ በማድረግና ከምርመራ በኋላ የመጣ ውጤትን መሰረት ማድረግ ሊሆን ይችላል። ምልክትን መጠበቅ ብዙ ጊዜ ከዚህ ካንሰር አያድንም። አንድ የካንሰር ከሆነ በኋላ ሊኖሩ የሚችሉ ምልክቶችን ለማስታወስ ያህል በአብዛኛው በሚባል ደረጃ ወይም ደግሞ ሁሉም ሊባል በሚችል ደረጃ ያልተለመደ የማህፀን ፈሳሽና እንዲሁም የማህፀን ጫፍ መድማት ያጋጥማቸዋል። ከዛ ተጨማሪ የግብረ ስጋ ግንኙነት በሚያደርጉበት ሰዓት ህመም መሰማት፣ ፊኛቸው አካባቢ የመጫን ስሜት መሰማት፣ እንዲሁም ደረጃው ከፍ ካለ የሽንት መስመራቸውን ከያዘ ሽንት ከናካቴውም የመከልከል እንዲሁም ጎናቸው የሽንጣቸው አካባቢ ላይ ህመም የመሰማት እንዲሁም ከዛም አልፎ ወደ ሳምባቸው ከተሰራጨ ሳል ሊያመጣ የሚችል በሽታውን እናገኘዋለን። ህክምናውን በተመለከተ ቅድመ ካንሰር የሚባሉት ደረጃዎች በሙሉ ፈውሳዊ ህክምናዎች ናቸው። በትክክል ተሰርቶ ቅድመ ካንሰር ከተገኘ ሁሉም በሚባል ደረጃ በተለያዩ የህክምና አይነቶች ሙሉ በሙሉ ይታከማሉ። እነዚህ የቅድመ ካንሰር የማከሚያ ዘዴዎች ሁለት አይነት ናቸው። አንደኛው አይነት አብሌቲቭ የምንላቸው ናቸው። ይሄ አብሌቲቭ ማለት እዛ አካባቢ ሴሎች ያሉበትን ቦታ በማቃጠል የሚሰጥ ህክምና ወይም ደግሞ የማቃጠል ህክምና ብለን ልንገልጻቸው እንችላለን። ሁለተኛው አይነት ህክምና መቁረጥ ነው። ይህ በሽታ ያለበትን የማህፀን ጫፍ ክፍል አካባቢ በቀዶ ጥገና ቆርጦ ማውጣት። እኛ ጋር ያሉትን ዘዴዎች ለመጠቆም ያህል የተወሰኑት የማቃጠል ወይም ደግሞ አብሌቲቭ ህክምናዎችና ሙሉ በሙሉ በሚቻል ደረጃ የቆርጦ የማውጣቱ ህክምና ደረጃ ከዚሁ አፍተር ሆስፒታል ውስጥ እየሰጠ ይገኛል። አንድ ካንሰር ከሆነ በኋላ ምን አይነት ህክምናዎች አሉ የሚሉትን ለማወቅ ያህል እንግዲህ አብዛኛው ማህበረሰባችን እንደሚያውቀው የማህፀን ጫፍ ካንሰር ብዙ ጊዜ ለኦፕሬሽን በሚሆንበት ደረጃ የኛ ህዝብ አይመጣም። እንደ ተወሰኑ ቁጥሮችን መጥቀስ ይቻላል። በተለይ አሁን ግን በተወሰኑ አመታቶች ጀምሮ በተደረገ ስራ አሁን ሰርጀሪ ብቻ መታከም የሚችል ደረጃ መምጣት የተሻለ እየሆነ መጥቷል። የሰርጀሪው የምንሰራው ኦፕሬሽን እንደ ደረጃው ይለያያል። በአብዛኛው በደረጃውም ነው የሰርጀሪ ይሆናል አይሆንም ተብሎ የሚጠቀሰው። የማህፀን ጫፍ ካንሰር ከአንደኛ እስከ አራተኛ ደረጃ አለው። ኦልሞስት እስከ ሁለተኛው መጀመሪያ ድረስ ሙሉ በሙሉ በኦፕሬሽን መውጣት ይቻላል፣ መስራት ይቻላል፣ ማዳን ይቻላል። ያም ኦፕሬሽን በአብዛኛው እኛ ስር ነቀል የሆነ የማህፀን ጫፍ ካንሰር ህክምና ወይም ሰርጀሪ እንለዋለን ማለት ነው። ያ የራሱ ሂደት አለው። እነዛም ፔሸንቶች ታካሚዎች ስናገኛቸው የራሱ ሂደት አለው። እሱን እንሰራላቸዋለን ማለት ነው። ዳኛው የህክምና አማራጭ በተለይ ሁለተኛ ቢ እና ከዛ በላይ ሆኖ ስናገኘው፣ ሁለተኛ የመጨረሻና ከዛ በላይ ሆኖ ስናገኘው እስከ አራተኛው ኤ ድረስ እነዚህ ሰዎች የጨረርና የመርፌ ጥምረት ህክምና ይፈልጋሉ። ይሄ የጨረርና የመርፌ ህክምና እንደ ደረጃው እንደ በሽታቸው መጠን ለሁለት ዓላማ ሊሰጥ የሚችል ነገር ይሆን ይችላል። አንደኛው ነገር በሽታቸው ሙሉ በሙሉ ሊፈውሳቸው የሚችል የመፈወስ አቅም ያለው፣ አንዳንድ ጊዜ ደግሞ በሽታቸው ካለው ደረጃ እስከ አራተኛ ኤ ወይም መጀመሪያ ደረጃም ሆኖ አንዳንድ ጊዜ ባለው የበሽታ መጠን የምንሰጣቸው ነገር ከነሱ ኢኮኖሚ አቅም አንጻር ፓሊሽን ወይም ደግሞ የድጋፋዊ ህክምና ብቻ ሆኖ ሊያልፍ ይችላል። አራተኛው ቢ ሁሌም በሚባል ደረጃ ሙሉ በሙሉ ድጋፋዊ ህክምና ብቻ የሚሰጥ ነው። ስለዚህ ህዝባችን እንዲገነዘበው የምንፈልገው ነገር የህክምና አማራጮች አሉት። ከኦፕሬሽን ጀምሮ እስከ ኬሞቴራፒና የጨረር ህክምና አማራጭ አለው። በጨረርም ሆነ በሰርጀሪ የመዳን እድል ያለው በመሆኑ ቀድሞ ተመርምሮ ቀድሞ አውቆ የመዳን እድል መጨመር እጅግ አስፈላጊ እንደሆነ ማሳወቅ እንፈልጋለን። ሌላኛው ከህክምና በኋላ ክትትል ይፈልጋል። የተወሰኑ ሰዎች ላይ ከኦፕሬሽን ወይም ከሬዲዬሽን ወይም ጨረር ህክምና በኋላ የመመለስና እንዲሁም የተመለሰው ነገር ተመልሶ ለሌላ ጨረርና ለሌላ ኦፕሬሽን የመሆን እድል ስላለው እኛ የጨረር ህክምና ወይም የሰርጀሪ ህክምና አድርገው ከዛ በኋላ ተከታትለን የምንወስነው ነገር ይሆናል። አጠቃላይ ማለት የሚፈልገው ነገር ይሄ ካንሰር ቀድመን ካወቅነው መታከም የሚችል በእኛ አቅምም በተለይ ባህር ዳር ከተማ በአኪላስ ጠቅላላ ሆስፒታል በልዩነት ይህን አገልግሎት የምንሰጥ መሆናችንን መጥቀስ እንፈልጋለን። አመሰግናለሁ።